ያሳለፍነውን ውብ የልጅነትና የወጣትነት ዘመን መለስ ብለን የምንዳስስበት የህይወታችን ትልቁ የታሪክ ማህደር ነው ትዝታ። ታሪክ የኖረበትንና ህዝብ የወደደውን ስራ ሁሉ ወደ እናንተ የምናደርስበት የትውልድ ድልድይ ነው። ትዝታ ኢንተርቴይንመንት የእርሶ መዝናኛ ነው። ትዝታ ኢንተርቴይንመንት። ትዝታ ኢንተርቴይንመንት። የአርጀንቲናን ምሽግ ለመስበር የሚደረግ የክተት አዋጅ፣ የአርጀንቲናውያን የደቡብ አሜሪካዊ ወኔና ረቂቅ ጥበብ፣ የፎክላንድ ሽንፈት መበቂያ ሌላ አውድማ፣ የታሪክ የፖለቲካ የደምና የክብር ድብልቅ ስሜት። እዚህ መድረክ ላይ የቆዩ ቁስሎች ይሻራሉ፣ አዲስ ታሪክ ይጻፋል፣ የዘመናት ባላንጣነት ሕያው ሆኖ ይኖራል። እንግሊዝ በአርጀንቲና የባቡር ሐዲድ ስትዘረጋ አንድ ትልቅ ስጦታ ለአርጀንቲናውያን ይዛ በቃለች፣ እሱም እግር ኳስ። አርጀንቲናውያን ጨዋታውን ወስደው የራሳቸውን የላቲን ውበትና ታክቲክ አከሉበት። በመጨረሻም የወዳጅነት መገናኛ ወደ ፍጹም የፉክክር ተቀየረ። የ1966ቱ የዓለም ዋንጫ ይህ አንዱ ማሳያ ነው። የ1966ቱ በሩብ ፍጻሜው እንግሊዝና አርጀንቲና ተገናኙ። ጨዋታው በኃይል የተሞላ ነበር። የአርጀንቲናው አምበል አንቶኒ ራቲቲን በዳኛው በቀይ ካርድ ሲባረር ከሜዳው አልወጣም ብሎ ረጅም ደቂቃዎችን ተከራከረ። የዌምብሌ ስቴዲየም በቁጣ ተናጠ። እንግሊዝ 1-0 አሸንፋ ስትወጣ የእንግሊዙ አሰልጣኝ አሊ ፍራምሴ ተጫዋቾቻቸው ከአርጀንቲናውያን ጋር ማሊያ እንዳይለዋወጡ ሰላምም እንዳይባባሉ ከለከሉ። አርጀንቲናውያን አውሬ ሲሉ ጠሯቸው። ይህ ቃል በቦነስ አይረስ የዘመናት ቁስልና ጥላቻን ወለደ። ለአርጀንቲናውያን የ1966ቱ ጨዋታ ስፖርታዊ ሽንፈት ብቻ አልነበረም፣ የአውሮፓውያኑ የበላይነት ማሳያ፣ የክብር መነካካት ተደርጎም ተወሰደ። የ1982ቱ የፎክላንድ ጦርነት በአርጀንቲና ወታደራዊ ጁንታና በብሪታንያዋ የብረት እመቤት ማርጋሪት ተቸር መካከል ደም አፋሳሽ ጦርነት ተደረገ። ይህ ጦርነት የ655 አርጀንቲናውያንና የ225 ብሪታንያውያን ወታደሮች ሕይወት ቀጠፈ። አርጀንቲና ተሸነፈች፣ ህዝቧም ባዘንና በቁጭት ተሞሉ። ጦርነቱ በአርጀንቲናውያን ብሔራዊ ስሜት ላይ ትልቅ ጠባሳ ጥሎ አለፈ ሲሆን እግር ኳስን የዚህን የበቀልና ብሔራዊ ክብር ማስመለሻ መድረክ አድርገው እንዲመለከቱት አድርጓቸዋል። የኛው ክፍለ ዘመን ታሪካዊ ጨዋታ ሰኔ 22 1986 እንደ አውሮፓውያኖቹ ዘመን ቁጥር በኤሌክትሪክ ስቴዲየም 144000 ተመልካቾች በተገኙበት ሁለቱ ሀገራት ከጦርነት 4 ዓመት በኋላ በሩብ ፍጻሜ ዳግም ተገናኙ። ጨዋታው ከኳስ ጨዋታነት በላይ የሞቱትን ወታደሮች መታሰቢያና የበቀል መድረክ ነበር። ማራዶና ከእንግሊዙ ግብ ጠባቂ ቀድሞ ኳሷን በእጅ አገባ። እንግሊዞች ክህደት ሲሉት፣ አርጀንቲናውያን ግን ይሄማ ፍትህ ነው አሉት። ከደቂቃዎች በኋላ ማራዶና ከመሃል ሜዳ ተነስቶ 5 የእንግሊዝ ተጫዋቾችንና ግብ ጠባቂውን ጭምር አታለው ክፍለ ዘመኑን አስደናቂ ግብ አስቆጠረ። ማራዶናም ከድሉ በኋላ እንዲህ አለ፣ ይህ ጨዋታ ለኛ ግጥሚያ ብቻ አልነበረም፣ በፎክላንድ ለሞቱት አርጀንቲናውያን የበቀል እርምጃ እንጂ። እግር ኳስን ብንጫወትም እያሰብን የነበረው ግን ስለ ጦርነቱ ነበር አለ። ሁለቱ ባላንጣዎች በ1998ቱ የፈረንሳይ ድራማዊ ዓለም ዋንጫ በ16 ማጣሪያ ዳግም ተገናኙ። የ18 ዓመቱ ማይክል ኦዌን አስቆጠራት አስደናቂ ግብ የዴቪድ ቤካም ቀይ ካርድና የዲያጎ ሲሞኒ ተንኮል ቤካምን ከሜዳ አስወጥቶ እንግሊዝ በታሪክ ሌላ ጥቁር ጠባሳ ጣለባት። ቤካም በእንግሊዝ ምድር ተወገዘ። አርጀንቲና በፍጹም ቅጣት ምት አሸነፈች። የ2002ቱ የኮሪያ ጃፓን ዓለም ዋንጫ የቤካም በቀል ጊዜ ነበር። ቤካም በፍጹም ቅጣት ምት ያስቆጠራት ግብ እንግሊዝን 1-0 አሸናፊ ስታደርጋት ቤካምም ከሀገሪቱ ጠላትነት ወደ ብሔራዊ ጀግናነት ተቀየረ። አርጀንቲና ገና ከምድቧ ተሰናበተች። 2026 ነው ከ24 ዓመታት በኋላ ታሪክ ዳግም እነኚህን ባላንጣዎች በሩብ ፍጻሜ ዳግም አገናኘ። እነኚህ የ26 ትውልዶች የፎክላንድን ጦርነት አልነበሩበትም። የማራዶናን ግብ በቪዲዮ ነው የሚያውቃት። ነገር ግን ማሊያውን ሲለብሱ ያ የዘመናት ጥላቻና የክብር ጥማት በደማቸው ደም ስር ውስጥ ይነቃል። ይህ ተራ ጨዋታ ሳይሆን የታሪክ ዕዳን የመክፈል ግዴታ ነው። የደምና የላብ ጦርነት፣ ታሪካዊ የጦር ሜዳው ቂምና የኳስ ሜዳው ቂም በቀል፣ አንዳች በእግር ኳስ የሚወራረድ ሂሳብ እንጂ። ከአረንጓዴው ሳር እስከ ጂኦፖለቲካ የእንግሊዝና የአርጀንቲና የዘመናት ባላንጣነት አሁን የለንደንና የቦነስ አይረስ የልብ ትርታ ጨምሯል። በለንደን ቢራቸውን ጨብጠው በጭንቀት የሚንቀጠቀጡ እንግሊዛውያን፣ በቦነስ አይረስ ጎዳናዎች በስሜት የሚጮሁ በሚሊዮኖች የሚቆጠሩ አርጀንቲናውያን ይህን ቀን በጉጉት እየጠበቁት ነው። ዓለም በሙሉ በአንድ ስቴዲየም ላይ አይኖቹን ጥሏል። የመልበሻ ክፍል ውጥረት፣ የዘመን ጀብደኞች ቆራጥ እይታ፣ የአዲሶቹ ኮከቦች የነርቭ ውጥረት፣ መተንፈስ እንኳን የሚከብድበት ድባብ። የተራ ኳስ ጨዋታ አይደለም። ይህ 90 ደቂቃ ሙሉ የሚቆይ ትውልድ እልህ፣ የታሪክ ጠባሳና የአገር ክብር የሚጋጭበት የምድር ላይ ጦርነት ነው። የሁለቱ ትውልዶች ክብር፣
የሁለት ሀገራት ኩራትና በሚሊዮን የሚቆጠሩ ሰዎች የልብ ትርታ፣ በደም ውስጥ የሚፈስ የዘመናት የታሪክ ዕዳ፣ የፎክላንድ ጦርነት ትዝታና የማራዶና የእግዚአብሔር እጅ ትውፊት የተሸከመ የምድር ላይ ፍልሚያ ነው ይህ። ዛሬ ምሽት ፊሽካው ሊነፋ ሲል ቫርን በተጠንቀቅ። አስደናቂው ድራማዊ ትዕይንት፣ የልብ ትርታን የሚጨምር እጅግ አጓጊ ክስተት እነሆ ሊጀመር ሰዓታት ቀርተውታል። አሜሪካም ልትዳኝ ነው። ስቴዲየም በአንድ እግሯ ትቆማለች። የደጋፊዎች ፉጨት ከበር ዝማሬ ጋር ሲደበላለቅ ምድር ይናወጣል። ካፍታ ቆይታዋ በኋላ ጭፈራ አይዘልቅም። ጭንቀት ቦታውን ይረከባል። ደጋፊዎች በጭንቀት ጥፍሮቻቸው ይነክሳሉ። ባንዲራዎች በአየር ላይ ይውለበለባሉ። የልጅነትና የወጣትነት ዘመን መለስ ብለን የምንዳስስበት የህይወታችን ትልቁ የታሪክ ማህደር ነው ትዝታ። ታሪክ የኖረበትንና ህዝብ የወደደውን ስራ ሁሉ ወደ እናንተ የምናደርስበት የትውልድ ድልድይ ነው። ትዝታ ኢንተርቴንመንት የእርሶ መዝናኛ ነው። ትዝታ ኢንተርቴንመንት። ትዝታ ኢንተርቴንመንት